ጦርነቱ ተጀመረ። ኢራንን እየደበደቧት ነው። ኢራን የደበቀችውን ትራምፕ አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ በግል ትሩዝ ሶሻል ገጻቸው ላይ በለቀቁት የ8 ደቂቃ ተንቀሳቃሽ ምስል አሜሪካ ኢራን ላይ በተፈጸመው ጥቃት እጇ እንዳለበት ጠቁመዋል። A short time ago, the United States military began major combat operations in Iran. ፕሬዚዳንቱ ከኢራን ጋር የሚደረገው ድርድር ውጤት እንደሌለው ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ያሉት ትራምፕ ለረጅም ጊዜ የቆየውን ሽብር ከእንግዲህ አንታገስም ሲሉ ተደምጠዋል። የዛሬው ጥቃት ከመሰንዘሩ በፊት ከኢራን ጋር ስለነበረው ድርድር ሲያወሱ ትራምፕ በሰላማዊ መንገድ መፍታቱን መርጥ ነበር፣ ነገር ግን እነሱ በጣም አስቸጋሪና አደገኛ ሰዎች ናቸው ብለው ነበር። እስራኤል ኢራን ላይ ያደረሰችው ድንገተኛ መብረቃዊ ጥቃት በአሜሪካ እገዛ የተፈጸመ ነው በሚል ተዘግቦ ነበር። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ቴህራንን ለቀው ወደ አስተማማኝ ስፍራ ተጉዘዋል ተብሏል። አሜሪካ ቀደም ብላ እንዳሳወቀችው የኢራኑን መሪ ካሚኒ የመግደል ዓላማ ነበራት። ይህን ዓላማ ለማሳካትም እስራኤል በካሚኒ ቢሮ አካባቢ ጥቃት እየፈጸመች ነው። ሮይተርስ እንደዘገበው መንፈሳዊ መሪ የተዛወሩት እስራኤል በቴህራን ላይ ድንገተኛ ጥቃት መፈጸሟን ተከትሎ ነው። ጥቃቱ የተፈጸመው በመሪው ቢሮ አካባቢ መሆኑ እየተነገረ ነው። በከተማዋ በርካታ ፍንዳታዎች ተሰምተዋል። አሁኑኑ ኢራን የአየር ክልሏን የዘጋች ሲሆን እስራኤል ደግሞ የአስቸኳይ ጊዜ አዋጅ አውጃለች። አልጀዚራን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ጥቃቱን የተመለከተ መረጃን በሰበር ወሬ ይዘው ቀርበዋል። በዛሬው ዕለት እስራኤል በፈጸመችው የሚሳኤል ጥቃት ቴህራን ውስጥ 3 ፍንዳታዎች እንደተሰሙ የአካባቢው ሚዲያ ዘግቧል። እስራኤል ከኢራን የሚሰነዘርባትን የበቀል ጥቃት ለመከላከል የአየር ክልሏን ዘግታለች። ፋርስ የወሬ ምንጭ እንደዘገበው በማዕከላዊ ቴህራን ዩኒቨርሲቲ ጎዳናና ጃዋሆሪ በተባሉት ማዕከላዊ ቴህራን ክፍል ተደጋጋሚ የሚሳኤል ጥቃት ተሰንዝሯል። የሀገሪቱ መከላከያ ሚኒስትር እስራኤል ካትዝ በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጀዋል። ጥቃቱ የእስራኤልና የአሜሪካ የጋራ ዘመቻ እንዲሁም ለብዙ ወራት ዝግጅት እንደተደረገበት የአሜሪካ ሚዲያዎች ዘግበዋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ እርምጃው ራስን ከጥቃት የመጠበቅና ቀርቦ የመከላከል ነው ብለውታል። አሶሺየትድ ፕሬስ የመረጃ ምንጭ ደግሞ የእስራኤል ጥቃት የተፈጸመው በኢራን ዋና ከተማ በከፍተኛ መንፈሳዊ መሪው አያቶላ አሊ ካሚኒ ቢሮ አካባቢ መሆኑን ተናግሯል። በትናንትናው ዕለት የአሜሪካ የውጊያ ጀቶችን አየር ላይ ነዳጅ መሙላት የሚችሉ በርካታ የአሜሪካ አየር ኃይል ቦይንግ KC-135 አውሮፕላኖች ቴልአቪቭ አቅራቢያ በሚገኘው ቤንጎሪዮን አውሮፕላን ማረፊያ ውስጥ ታይተው ነበር። አውሮፕላኖቹ ጦርነቱ ከመጀመሩ ከ2 ቀናት በፊት በስፍራው መድረሳቸው ተገልጿል። አሜሪካ በርካታ አይነት የጦር መሳሪያዎችን ወደ ኢራን አቅራቢያ ማጓጓዝ ከጀመረች ቆይታለች። እነዚህ KC-135 አውሮፕላኖች ረጅም ርቀት ተጉዘው ጥቃት የሚፈጽሙ ተዋጊ ጀቶችን በረራ ላይ ሳሉ ነዳጅ መሙላት የሚችሉ መሆናቸው የተገለጸ ሲሆን ይህም የአሜሪካ ጦር በቀጠና ያለውን ዝግጅት የሚያጠናክር ነው ተብሏል። አውሮፕላኖቹ እስራኤል የደረሱት በቴህራንና ዋሽንግተን መካከል የሚደረግ የኒውክሌር ፕሮግራም ድርድር እየተካሄደ ባለበት ወቅት ነው። ድርድሩ ቀርቶም